ጤና ይስጥልኝ ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። የ10ኛ ክፍል ቻፕተር 3 ዲስከስ ያደረግን ነበር። ከዚህ በፊት በነበሩት ቪዲዮዎች ስለ ኦክሳይድስ ዲስከስ አድርገናል፣ ስለ አሲዶች ዲስከስ አድርገናል። አሁን በዚህና በሚቀጥሉት 4 ቪዲዮዎች ደግሞ ስለ ቤዞች ዲስከስ እናደርጋለን ማለት ነው። ኦኬ ይሄንን ቪዲዮ እንግዲህ ከመጀመሪያ በፊት ሁሉ ጊዜ እንደምነግራችሁ እዚች ጋር የግሎብ ዶክ አካዳሚ የምትል የቴሌግራም ቻናል አለች። እዛች የቴሌግራም ቻናል ውስጥ በመግባት ያላችሁን አስተያየት፣ ጥያቄ፣ ኮሜንት ልታቀርቡልኝ ትችላላችሁ ማለት ነው። ይሄንን ቪዲዮ በሞባይል አፕሊኬሽናችን ላይ ከሆነ የምትከታተሉት ኦር ደግሞ ይሄንን ቪዲዮ በዩቲዩብ ቻናላችን ላይ ከሆነ የምትከታተሉት ከታች በሚገኘው የኮሜንት ሴክሽን ላይ በመግባት ያላችሁን ጥያቄ፣ ኮሜንት፣ አስተያየት ኤኒቲንግ ልታቀርቡልኝ ትችላላችሁ ማለት ነው። እኔም እሱን በመመልከት ወደፊት ለእናንተ የተሻለ በጣም ጥሩ ኮንቴንት ያላቸው ቪዲዮዎችን ይዤላችሁ ቀርባለሁ ማለት ነው። ኦኬ አሁን ወደ ዲስከሽናችን እንግባ። ሌሎች ሁሉንም ሳብጀክቶች ሁሉንም ሰብሴክሽኖች እንደምናደርገው ሁሉ ስንጀምር በአክቲቪቲ ነው ምንጀምረው። ኦኬ ይሄ የመጀመሪያው አክቲቪቲ የሚለን ምንድነው? there is anti acid የሚባል በታብሌት መልክ የሚሰጥ ወይንም ደግሞ እንደ ሽሮፕ ሆኖ የሚሰጥ ነገር አለ። ይሄ ብዙ ጊዜ የሚሰጠው ለምንድነው? ለጨጓራ በሽታ ላለባቸው የማቃጠል ነገር ላለባቸው ሰዎች ነው የሚሰጥና ምንድነው ኮንተንቱ? ኦኬ ምናልባት ቤታችሁ ውስጥ እንግዲህ በጨጓራ የሚታመም ሰው ካለ እንደዚህ ወይ ደግሞ ፋርማሲ የምታውቁት ሰው ካለ ጠይቃችሁ ልትረዱ ትችላላችሁ። ኦኬ ሜን ኮንተንቱ የአንታይ አሲድ ሜን ኮንተንቱ ወይም ደግሞ አክቲቭ ኢንግሪዲየንት የምንላቸው ቤዚክ የሆኑ ኮምፓውንዶች ናቸው። ኦኬ ቤዚክ የሆኑ ኮምፓውንድ አንድ አሲድ አሲድን ካውንተር የሚያደርግልን ነገር ማለት ነው። በውስጣችን አሲድ ከፍተኛ የሆነ የአሲድ አማውንት በሚመነጭበት ጊዜ ይሄ የጨጓራ መቃጠል እንደዚህ አይነት ነገር ያጋጥመናል። ስለዚህ ያንን ኒውትራላይዝ የሚያደርግልን ነገር ነው ማለት ነው። ስለዚህ ኒውትራላይዝ አሲዶች ደግሞ ኒውትራላይዝ የሚሆኑት በምንድነው? በቤዝ ነው። ስለዚህ ሜን ኢንግሪዲየንቱ ምንድነው? ቤዚክ የሆኑ ኮምፓውንዶች ናቸው። ለምሳሌ እንደ ማግኒዥየም ሃይድሮክሳይድ፣ እንደ አሉሚኒየም ሃይድሮክሳይድ፣ ካልሲየም ካርቦኔት የመሳሰሉት እና ሶዲየም ባይካርቦኔት እነዚህ ናቸው የአንታይ አሲድ ወይም የአንት አሲድ ሜን ኢንግሪዲየንት የምንላቸው ነገሮች እነዚህ ናቸው ማለት ነው። ስለዚህ እነዚህ ቤዞች ሰውነታችን የሚያመነጨውን ኤክሰስ የሆነ አሲድ ኒውትራላይዝ አድርገው ያንን ሪሊፍ እንድናገኝ ያደርጉናል ማለት ነው። ኦኬ እንግዲህ ፋንክሽኑን እንደው ዝም ብለን በጥቂቱ ብንመለከት it neutralize excess stomach acid እንግዲህ ሰውነታችን ውስጥ ወይም ደግሞ የሆዳችን ውስጥ የሚመነጨው ለዳይጀስሽን ፕሮሰስ በጣም ኢምፖርታንት የሆነው ከዛ በተጨማሪ ደግሞ ፓቶጂኖችን ለመግደል የምንጠቀም ሰውነታችን የሚጠቀምበት አሲድ አለ። ይሄ HCl የምንለው ማለት ነው። ይሄ HCl በኤክሰስ አማውንት በሚመነጭበት ጊዜ ነው የጨጓራ ስሜት ወይንም መቃጠል የሚያጋጥመን ማለት ነው። ስለዚህ አንታሲድ መጠቀማችን ምን ያደርግልናል? ይሄንን ነገር ኒውትራላይዝ እንዲያደርግ ያደርግልናል ማለት ነው። this relieves symptoms of indigestion and heartburn እዚህ የማቃጠል ነገር ሰውነታችን አካባቢ ወይም ደግሞ ከዚህ ከልባችን ጀምሮ እዚህ እስከ ጉሮሮአችን ድረስ ያለውን የማቃጠል ስሜት ሪሊቭ እንድናደርግ ያደርግልናል ማለት ነው። እንግዲህ ቅድም የጠቀስኳቸው 4ቱ ኢንግሪዲየንቶች አሉ። ለምሳሌ ማግኒዥየም ሃይድሮክሳይድ አለ። this offers rapid relief በጣም ፈጣን የሆነ ሪሊፍ እንድናገኝ ያደርገናል። it can have a laxative effect ዲቴል አልገባም but laxative effect ምን ማለት እንደሆነ because it's higher biology ስለሆነ ማለት ነው። ነገር ግን ሪሊፍ እንድናገኝ ያደርግልናል ማለት ነው ማግኒዥየም ሃይድሮክሳይድ መኖሩ። ሌላኛው ደግሞ አሉሚኒየም ሃይድሮክሳይድ ነው which often combine with magnesium hydroxide to balance side effects ከማግኒዥየም ሃይድሮክሳይድ ጋር ኮምባይን ተደርጎ ሳይድ ኢፌክቶችን ሪሊፍ ለማድረግ ሰፕረስ ለማድረግ እንጠቀምበታለን። ካልሲየም ካርቦኔት ደግሞ this is effective and fast acting ነው. it can also provide calcium. then finally sodium bicarbonate የምንለው አለ. this quick relief but may cause gas and bloating ብሎቲንግ ማለት ይሄ የሆድ መነፋት ጋዝ በሚሆንበት ጊዜ ማለት እሱ ሊያጋጥም ይችላል። that is a side effect. in any case
እነዚህ አራቱ ናቸው in main በአንታሲድ የሚባለው ላይ ምናገኛቸው ነገሮች which are bases ማለት ናቸው ኦኬ which are bases ይሄ እንግዲህ ቲፒካል የሆነ የአንታሲድ ታብሌት ነው በታብሌት መልክ የሚሰጥ ነው በማግኔዥየም ሃይድሮክሳይድ ለምሳሌ እንደ ሽሮፕ ሆኖ early stage ላይ ላሉ የጨጓራ በሽተኞች ሊሰጥ ይችላል heartburn ማለት ነው ኦኬ so the main component of heartburn is antacid የመጀመሪያው ጥያቄ በዚህ መንገድ የመጀመሪያው አክቲቪቲ ጥያቄ በዚህ መንገድ ልንመልሰው እንችላለን ማለት ነው so ይሄ እንግዲህ some mechanism ነው we have the digestive system ላይ HCl አለ then this HCl we have the antacid sodium bicarbonate አለው that sodium bicarbonate ከኤክሰስ H+ ጋር ሪአክት አድርጎ ካርቦኒክ አሲድ የሚባል ነገር ሊፈጥር ይችላል እንደዚህ ያለ ኒውትራላይዜሽን ሪአክሽን እንዲያካሂድ ያደርጋል ማለት ነው ኦኬ እንዲያካሂድ ያደርጋል ማለት ነው so this is not detail የሆነ ሜካኒዝም አይደለም but ነው ዝም ብሎ በወፍ በረር ስናየው ይሄን የመሰለ ነገር ይኖረዋል ማለት ነው ሌላኛው የአክቲቪቲው ጥያቄ የሚለን ምንድነው make a list of some bitter tasting foods okay bitter tasting ማለት ይሄ መራራ የሆነ ወይም ጎምዛዛ የሆነ ቴስት ያላቸው መራራ የሆነ ቴስት ያላቸው ነገሮች ምግቦችን መታቋቸው ለምሳሌ ብዙ ጊዜ የተለያዩ አትክልቶችን ከበሰሉ በኋላ በጣም ጥሩ የሆነ ጣዕም ያላቸው ለሰውነታችን ጥሩ ነገር የሚሰጡ ነገሮች ነገር ግን መጀመሪያ ስንቀምሳቸው በጣም መራራ ናቸው ኦኬ በጣም መራራ ናቸው ለምሳሌ ይሄ የኬል የብረሰልስ ስፕራውትስ ራዲቾ የክራንበሪስ የመሳሰሉት እነዚህ በጥሬ እነዚህ ነገሮች ለምሳሌ ኬል ምንለው እንደ ቆስጣ የሚመስል አይነት ነገር ነው ይሄ እንደ በቆልታ አይነት the same thing ራዲቾ ምንለው ደግሞ እዚህ ቀይ ካቤጅ የሚመስል እንትን ነው ተክል ነው እነዚህ ነገሮች ሳይበስሉ ብንቀምሳቸው ኦኬ ሳይበስሉ ብንቀምሳቸው በጣም መራራ የሆነ ቴስት ነው ሚኖራቸው ለምሳሌ ኮፊ ኦኬ ኮፊ is በጣም መራራ የሆነ ቴስት ነው ያለው ኦኬ በጣም መራራ የሆነ ቴስት ነው ያለው so in most cases ቡና ለምሳሌ እንግዲህ እናንተ ልጆች ስለሆናችሁ ቡና ላጠጡ ትችላላችሁ ነገር ግን አብዛኛው ሰው ቡናን የሚጠጣው በስኳር በጣም የሚገርም ሁኔታ ግን ሪኮመንድ የሚደረገው እና የቡናን ትልቅ ኳሊቲ ወይንም ቴስት ለማወቅ መጠቀም ያለብን ተብሎ የሚታሰበው ምንድነው without ስኳር ቡናን እንድንቀምሰው እንድንጠጣ ነው ሪኮመንድ የሚደረገው ማለት ነው but ቡና በጣም መራራ የሆነ ቴስት አለው we have the tonic water and herbal teas okay ለherbal ይሄ ከቅጠላቱ ከግሪን ቲ እንደዚህ የመሳሰሉት ሞሪንጋ ቲ የመሳሰሉት እነዚህ በጣም መራራ የሆነ ቴስት ይኖራቸዋል ማለት ነው so እናንተም እንግዲህ ቤት ውስጥ ወይም ደግሞ ሌላ ቦታ ኤክስፒሪየንስ ያረጋጓቸው አንዳንድ መራራ የሆኑ የምግብና የመጠጥ አይነቶች ሊኖሩ ይችላሉ እስቲ እናንተ ደግሞ በተራችሁ ይሄን ነገር ለማሰብ ሞክሩ ኦኬ ተማሪዎች the other question is there is a saying in English language ውስጥ it's a bitter pill to swallow የሚባል ነገር አለ ኦኬ አንዳንድ ኤክስፕሬሽን ላይ it's a bitter pill to swallow okay so ዝም ብለን randomly roughly እንትን ካደረግነው define ካደረግነው it's a bitter pill to swallow ማለት መራራ የሆነ ፒል ነው ለመዋጥ በጣም መራራ የሆነ ፒል ወይ መድኃኒት ወይ የሆነ ይዋጥ ነገር ነው ብለን ልንፈታው እንችላለን በአማርኛ ማለት ነው but it's the expression ይሄንን ነገር የምንጠቀምበት expression አንዳንድ ጊዜ መቀበል ያለብን ነገሮች በጣም የሚከብዱ ቢሆኑ በጣም መራራ ቢሆኑ ነገር ግን መቀበል ያለብን ነገሮች አሉ so እነዛ አይነት ነገሮችን ኤክስፕረስ ለማድረግ የምንጠቀምበት ፍሬዝ ነው it's a bitter pill to swallow ለምሳሌ በጣም እንትን የሆነው ለምሳሌ በእናንተ እድሜ so ከታናናሾቻችሁ ጋር ለምሳሌ ኳስ ስትጫወቱ ሊሆን ይችላል ኦኬ ወይ ከድቢ ኩያዎቻችሁ ጋር ኳስ ስትጫወቱ ሊሆን ይችላልና እናሸንፋችኋለን ብላችሁ የምታስቧቸው ቡድኖች እንግዲህ ኳስ ነውና ሊያሸንፏችሁ ይችላል so already ተሸንፋችኋል ምንም ልታረጉት የምትችሉት ነገር የለም አይደለም ስለዚህ it's a bitter pill to swallow በቃ መሸነፋችሁ ምንም አማራጭ የላችሁ ቢመራችሁ ብትናደዱም በቃ ያላችሁ አማራጭ ምንድነው ያንን አክሰፕት ማድረግ መቀበል so that expression ያንን feeling እንግዲህ ኤክስፕረስ ለማድረግ we would say that it's a bitter pill to swallow ብለን ኤክስፕረስ ማድረግ እንችላለን እዚህ ጋር ኮሶ
እንግዲህ ኮሶ በአማርኛ በጣም 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 መራራ የሆነ ነገር ነው ነገር ግን ኮሶ በጣም ፍቱን መድኃኒት ነው ለምሳሌ ይሄ ያልበሰሉ ነገሮች ምን በላ ከሆነ ጥሬ ስጋ እንደዚህ የመሳሰሉትን ምን በላ ከሆነ ሰውነታችን ውስጥ ባክቴሪያ ተባዮች ሊራቡ ይችላሉና ሊያመን ይችላል ያንን ለማዳን we need to take ኮሶ which is በጣም bitter የሆነ እንትን ነው የቢተር የሆነ መድኃኒት ነው but at the end of the day ያሽለናል ያድነናል so እንደዚህ የመረረንም ቢሆን for the good thing ምን ወስዳቸው ነገሮች so this is expression ነው ማለት ነው እንግዲህ መጨረሻው ደግሞ have you ever had soap in your mouth okay ሳሙና ሰው ቀምሳችሁ ታውቃላችሁ ወይ ያው እንግዲህ ሳሙና ይጎዳል የጤና ችግር ያመጣል ተብሎ ከሚታሰቡ ነገሮች ባይሆንም ነገር ግን purposely ቴስት እንድታድርጉት አይመከርም ቴስት ማድረግ የለበትም ኦኬ purposely ማለት ነው ነገር ግን አንዳንድ ጊዜ ሻወር ስንወስድ ወይ እንደዚህ የሳሙና አረፋ ሰውነታችን ውስጥ አፋችን ውስጥ ይገባ ይችላል ሶ እንደዚህ አይነት ኤክስፒሪየንስ አጋጥሟችሁ ያውቃል እኔ አጋጥሞኝ ያውቃል ተማሪዎችና በጣም መራራ ነገር ነው በጣም የሚመር ነገር ነው that is ለምንድነው ውስጡ ቤዝ ስላለው ነው ኦኬ ውስጡ ቤዝ ስላለው ምን አይነት ቤዝ ነው ያለው በኋላ እንመለከታለን ኦኬ so these are the activities now እነዚህን ዲስከስ ካደረገን እንግዲህ ቤዝ ማለት ምንድነው ወደሚለው ነገር እንግባ so ቤዝ ምንላቸው ነገሮች these are either oxides or hydroxides of metals ልክ አሲዶች ማለት oxides of ነን ሜታል ኦክሳይዶች ፕሮዲዩስ የሚደረጉ ነገሮች ናቸው ብለን እንዳልነው እዛ ጋር በመነጋገርበት ጊዜ የሁሉም ነን ሜታሎች ኦክሳይድ አሲዲክ ኦክሳይድ ወይንም አሲድ ፕሮዲዩስ እንደማያደርግ ዲስከስ አድርገናል ጥሩ ኤግዛምፕል ብለን ያየነው ምንድነው ካርበን ሞኖክሳይድ እና ዋተር እነዚህ የነን ሜታል ኦክሳይዶች ናቸው ነገር ግን ምንድናቸው ኒውትራል ኦክሳይዶች ናቸው they are not acidic oxide ከውሃ ጋር ሪአክት ቢያደርጉ አሲዲክ የሆነ ሶሉሽን ፕሮዲዩስ ያደርጉ ልክ እንደዛ ሁሉ ቤዝ የምንላቸው ነገሮች either ኦክሳይዶች ሊሆኑ ይችላሉ ሃይድሮክሳይዶች ሊሆኑ ይችላሉ which is metal ማለት ነው ግን ሁሉም ኦክሳይዶች እና ሁሉም ሃይድሮክሳይዶች እንትን አይደሉም ቤዚክ አይደሉም A good example is zinc oxide and aluminum oxide. Okay, but in most cases, እነዚህ የሜታል ኦክሳይድ እና ሃይድሮክሳይድ የምንላቸው ነገሮች ሶሉሽን ናቸው ከውሃ ጋር ሪአክት በሚያደርጉበት ጊዜ ቤዚክ የሆነ ሶሉሽን ፕሮዲዩስ ያደርጋሉ ማለት ነው which are therefore called basic oxides and hydroxide basic oxide እና hydroxide እንላቸዋለን እነዚህ ቤዞች በጣም ትልቅ የሆነ ኢምፖርታንስ አላቸው in a chemical industry in our body and in day to day life okay in laboratory ውስጥ እንመለከታለን ጥቂት ኤግዛምፕሎች ግን ቤዞች በጣም ከፍተኛ የሆነ ኢምፖርታንስ አላቸው ለምሳሌ we have common የምንለው sodium hydroxide potassium hydroxide calcium hydroxide okay so sodium hydroxide is used for the production of soap so ቀደም ብያችሁ ነበር soap መራራ የሆነ ጣዕም የሚሰጠን because sodium hydroxide ስላለው ቤዝ ስለሆነ ማለት ነው by saponification reaction ከአሲዶች ጋር ሪአክት አድርጎ ከአሲዶች ጋር ሪአክት አድርጎ ፕሮዲዩስ የምናደርገው ነገር ስለሆነ ማለት ነው so potassium hydroxide it is used to produce soaps fertilizers ወዘተርፈ calcium hydroxide used to manufacture mortar ማለት ይሄ ድማሚት ፕሮዲዩስ የሚደረግበት ነገር ማለት ነው bleaching powder and to remove soil acidity okay in agriculture and soil acidic soil ከሆነ then ያንን አሲዲቲውን ሪሙቭ ለማድረግ ካልሲየም ሃይድሮክሳይድ መጠቀም እንችላለን ማለት ነው ኦኬ ካልሲየም ሃይድሮክሳይድ መጠቀም እንችላለን ሶ አሲዶች ላይ ምን ብለን ነበር የአርሃነስ ዲፊኒሽን አይተናል ነገር ግን ሶስት አይነት ዲፊኒሽን እንዳለ የዛኔም ተነጋግረናል we have the Arrhenius definition we have the Bronsted-Lowry definition and now we have the Lewis definition so in this case discuss ያደረግነው ምንድነው የአርሃነስ ዲፊኒሽን ነው so አሲዶች ላይ ስናወራ የአርሃነስ definition of acid ምንድን ነበር ያለው in solution and aqueous solution protein produce የሚያደርግ ኦኬ ይሄ ፕሮቶን H+ የሚባለው ወይንም ሃይድሮኒየም H3+ ፕሮዲዩስ የሚያደርግ ማለት ነው ሶ አንድ አሲድ አርሃነስ አሲድ ለመባል ግዴታ አዮናይዜብል የሆነ ምን ያስፈልገዋል ፕሮቶን ያስፈልገዋል ብለን ነበር አይደል
for the base ደግሞ አንድ ቤዝ የምንለው ነገር ምንድነው in solution ሃይድሮክሳይድ አይንን ፕሮዲዩስ የሚያደርግ ማለት ነው ኦኬ ሃይድሮክሳይድ አይንን ፕሮዲዩስ የሚያደርግ ማለታችን ነው ቤዝ ስንል ማለት ነው ስለዚህ ሃይድሮክሳይድ የሌለው ሰብስታንስ የአርሃነስ ቤዝ ሊባል አይችልም የአርሃነስ በጣም እቺ ኢምፖርታንት ፍሬዝ ነች አርሃነስ ቤዝ because ሃይድሮክሳይድ ሳይኖራቸው ቤዝ የሆኑ ነገሮች ስላሉ የብሮንስትን ሎሪ ቤዝ ሊሆን ይችላል የሉዊስ ቤዝ ሊሆን ይችላል ኦኬ ናው ስለ አርሃነስ ቤዝ በመናወራበት ጊዜ ግን የአርሃነስ ቤዝ ለመባል አንድ ነገር ምን ያስፈልገዋል ሃይድሮላይዘብል የሆነ ወይም አዮናይዘብል የሆነ ሃይድሮክሳይድ አይን ያስፈልገዋል ለምሳሌ ሶዲየም ሃይድሮክሳይድ ዲሶሺየት በሚያደርግበት ጊዜ ሶዲየም እና ሃይድሮክሳይድ አይን ፕሮዲዩስ ያደርጋል ፖታሺየም አይንና ሃይድሮክሳይድ አይን ፕሮዲዩስ ያደርጋል ሶ በውሃ soluble የሆኑ ቤዞች they are called alkalis እንላቸዋለን ማለት ነው ኦኬ alkalis እንላቸዋለን but አንዳንድ ጊዜ ኦኬ ልክ ቅድም እንዳየነው ለምሳሌ እነዚህ ሜታሊክ ሃይድሮክሳይዶች እነ ሶዲየም ሃይድሮክሳይድ እነ ፖታሺየም ሃይድሮክሳይድ እነዚህ ምንድናቸው they are arhanous bases why ሜታሊክ ሃይድሮክሳይዶች ናቸው we have a metal sodium አለን ከዛ ሃይድሮክሳይድ አለን ስለዚህ ዲሶሺየት በሚያደርጉበት ጊዜ ሶዲየም እና ሃይድሮክሳይድ አይንን ምን ያደርጋሉ ፕሮዲዩስ ያደርጋሉ ኦኬ ሶዲየም እና ሃይድሮክሳይድ አይንን ፕሮዲዩስ ያደርጋሉ these are ionic compounds so ሃይድሮክሳይድ ፕሮዲዩስ የሚደረገው በሁለት አይነት መንገድ ሊሆን ይችላል አንዳንድ ጊዜ ፕሮዲዩስ የሚደረገው በመንድነው እነዚህ አዮኒክ ኮምፓውንዶች እነዚህ አሁን ያየናቸው አዮኒክ ኮምፓውንዶች እነ ሶዲየም ሃይድሮክሳይድ እነ ፖታሺየም ሃይድሮክሳይድ ማግኔዥየም ሃይድሮክሳይድ ካልሲየም ሃይድሮክሳይድ እነዚህ አዮኒክ ኮምፓውንዶች ናቸው ስለዚህ ዲሶሺየት በሚያደርጉበት ጊዜ then cation and hydroxide ion ፕሮዲዩስ ይደረጋል cation and hydroxide ion ፕሮዲዩስ ይደረጋል so they have ሃይድሮክሳይድ አላቸው ማለት ነው አንዳንድ ሰብስታንሶች ደግሞ like ammonia they don't have hydroxide ammonia እንግዲህ ስትራክቸሩ ምንድነው NH3 ነገር ግን ይሄ NH3 ከውሃ ጋር ሪአክት በሚያደርግበት ጊዜ አንድ ሃይድሮጅን ወደ አሞኒያ ሪሙቭ ይደረግና then ammonium ion plus OH ፕሮዲዩስ ይደረጋል ኦኬ OH ፕሮዲዩስ ይደረጋል ስለዚህ OHን በዚህ አይነት መንገድም ፕሮዲዩስ እናደርግ እንችላለን ማለት ነው ኦኬ OHን በዚህ አይነት መንገድ ፕሮዲዩስ እናደርጋለን so እንደምትመለከቱት we have ammonia which reacts with water to produce ammonium hydroxide ማለት ዲሶሺየት ሲያደርግ ammonium ion እና hydroxide ion ማለታችን ነው ኦኬ ammonium ion እና hydroxide ion ማለታችን ነው good so now let's see another activity ይሄ ደግሞ ምንድነው የሚለን what is the taste of carbonated beverage እነዚህ ካርቦኔትድ የሆኑ ቤቨሬጆች ኮፊ ቶኒክ ዋተር ምንድነው ቴስታቸው so መጀመሪያ ላይ ተነጋግረናል አይደል ሊስት ስናደርግ ካየናቸው ውስጥ እነ ካርቦኔትድ ቤቨሬጅ ቶኒክ ዋተር ኮፊ እነዚህ የመሳሰሉት ምንድነው ቴስታቸው ቢተር የሆነ ቴስት ነው መራራ የሆነ ቴስት ማለት ነው so taste of carbo specific beverage which is often sharp and tangy taste due to the carbonation ማለት ነው ስለዚህ እነዚህ ሁሉ ነገሮች in general bitter የሆነ ቴስት ልንላቸው እንችላለን okay so the other one is how can it be differ from the tastes of lemon juice or vinegar so ስለ አሲድ ቤዝ በመናወራበት ጊዜ ምን ብለን ነበር acid containing compounds and fruits ሊሆኑ ይችላሉ ምግቦች ሊሆኑ ይችላሉ ቴስታቸው ምንድን ነበር ያለው sour የሆነ ቴስት የሚጎመዝዝ ቴስት የሚቆመጠጥ ቴስት አይደለም ያለው ስለዚህ በእነዚህ በሁለቱ መካከል ያለው አንደኛው ቢተር የሆነ ቴስት ነው ያላቸው ሌላኛዎቹ ደግሞ የሶር የሆነ ቴስት ነው ያላቸው so lemon juice ለምንድን ነበር ቢት sour የሆነ ቴስት ያለው because it contains citric acid okay citric acidን ስለሚይዝ ማለት ነው what about vinegar ቆምጣጤ ደግሞ acetic acidን ስለሚይዝ okay acetic acidን ስለሚይዝ እነዚህ ደግሞ የቢተር የሆነ ቴስት ያላቸው ለምንድን ነው because they contain a base ስላላቸው ማለት ነው so this question is a very interesting one okay ይሄ activity በጣም interesting የሆነ activity so
explain the reason why a dilute solution, okay, a dilute solution of sodium bicarbonate can be used to treat bee stings. ንብ በሚነድፈን ጊዜ dilute solution of sodium bicarbonate መጠቀም እንችላለን። but wasp የተርብ ደግሞ በሚነድፈን ጊዜ ምንድነው መጠቀም ያለብን? dilute solution of acetic acid መጠቀም አለብን። ለምንድን ነው? it's both a sting አይደለ? ሁለቱም የእንትኖች ናቸው። beam and wasp termite የሚባሉ ነገሮች ናቸው አይደል? but የሆነ ውስጣቸው እንግዲህ ኬሚካል ስትራክቸሩ ዲፈረንት ነው ማለት ነው። the reason is ይሄኛው dilute solution of sodium bicarbonate it's a base, acetic acid ደግሞ it's an acid. ስለዚህ some kind of neutralization reaction ይካሄዳል ማለት ነው። ያንን neutralization ለማካሄድ sodium bicarbonate for bee sting የምንጠቀመው ለምንድን ነው? because የbee venom is acidic ስለሆነ ኦኬ የንቦች መርዝ አሲዲክ ነው። ስለዚህ ይሄንን ህመም ወይ ያንን የተነደፍነውን ነገር እንትን ለማድረግ ኒውትራላይዝ ለማድረግ ምን እንጠቀምበታለን? ቤዝ ስንጨምርበት ያጠፋልናል ማለት ነው። but የዋስፕ venom is somehow alkaline ነው፣ ቤዚክ የሆነ ነው። ስለዚህ ሶዲየም ባይካርቦኔት ብንጨምርበት ሪሊፍ አናገኝም። ስለዚህ ምንድነው መጨመር ያለብን? አሲዶች ነው መጨመር ያለብን ኒውትራላይዝ ለማድረግ ማለት ነው። ሶ እንግዲህ የኬሚካል ኮምፖነንታቸው ልዩነት ይሄንን ይመስላል ማለት ነው። ስለዚህ ይሄንን ሲያጋጥማችሁ መጠቀም ትችላላችሁ ማለት ነው። ኦኬ ሶ then let's see the general properties of bees. ይሄ እንግዲህ አሁን ያወራነው ነገር ነው። chemistry of bee stings inject a substance that is predominantly acidic የሆነ ነገር ነው which causes pain and inflammation ህመምና ማቃጠል ይኖረዋል። but wasp stings on the other hand contains alkaline substance ነው። ስለዚህ neutralize ለማድረግ for bee sting we use basic የሆኑ substanceዎችን እንጠቀማለን። but for wasp sting ደግሞ acidic የሆኑ እንትኖችን እንጠቀማለን ማለት ነው። so ይሄንን ቪዲዮ እንግዲህ እነዚህን የቤዞችን ፕሮፐርቲ እንመልከትና እናጠናቀቅ። so ቤዞች በጣም ፊዚካል ፕሮፐርቲያቸው ምንለው is they have soapy feeling and a bitter taste. ስንቀምሳቸው ስል ልክ ለአሲዶች እንደተናገርኩት ላብራቶሪ ውስጥ የሚገኙ ማንኛውም አይነት ቤዞችን በፍጹም እንዳትቀምሱ። so ቤዝ bitter የሆነ ቴስት አለው ሚለውን ነገር ለማረጋገጥ ብለን በፍጹም መቅመስ የለብንም። እነዚህ ነገሮች አሲዶች ሶር የሆነ ቴስት አላቸው የተባለው ወይንም ቤዞች የቢተር የሆነ ቴስት አላቸው የተባለው ላብራቶሪ ውስጥ ያሉ ኬሚካሎችን አሲድና ቤዞችን ሰው ቀምሰው አይደለም። ኒውትራል የሆኑ ቤዞች ለምሳሌ እንደ ያሁን ቅድም ያየነው ለምሳሌ እንደ ሶዲየም ባይካርቦኔት is a base. so ያንን መቅመስ እንችላለን። ኦኬ አሲዶች ላይ ለምሳሌ we have acetic acid, we have citric acid. እነዚህ ኒውትራል ያሉ አሲዶች ናቸው ሰውነታችን የማይጎዱ። ነገር ግን ሶዲየም ሃይድሮክሳይድ ፖታሺየም ሃይድሮክሳይድ ምን እንደሚል እንቅመስ ብለን በፍጹም መቅመስ የለብንም። HCl ሰልፈሪክ አሲድ ናይትሪክ አሲድ ካርቦኒክ አሲድ ሶር ቴስት አለው ወይ ብለን ፕሩቭ ለማድረግ መቅመስ የለብንም። ኦኬ ተማሪ that is በጣም ደጋግሜ ልነግራችሁ ፈልገው ነገር ነው። but alkalines they have a bitter taste እና soapy ይሆን ይሄ የማምለጭለጭ አይነት feeling ይኖራቸዋል ማለት ነው። so bases have a bitter taste, they feel slippery የማሟለጭ ነገር ይኖራቸዋል። so strong bases such as sodium hydroxide and potassium hydroxide are very corrosive and poisonous. This is an important word. Okay, we should take as much as care when handling these bases. እነዚህን ቤዞች ሃንድል በመናረግበት ጊዜ በቻልነው አቅም
seriously መውሰድ አለብን ማለት ነው so they should be neither brought into contact with the skin nor tested በፍጹም ሰውነታችን ላይ ስሊፐሪ የሆነ ቴስት አላቸው ሚለውን ቼክ ለማድረግ ሰውነታችን ላይ ሶዲየም ሃይድሮክሳይድ ማድረግ የለብንም ወይንም ቢተር የሆነ ቴስት አለ ሚለውን ለማወቅ መቅመስ የለብንም በፍጹም okay the other property is like አሲዶች የተለያዩ ኢንዲኬተሮችን ከለር ቼንጅ እንደሚያደርጉት እነዚህም አልካሊ የሆኑ ቤዞችም የተለያዩ ኢንዲኬተሮችን ቼንጅ ያደርጋሉ ለምሳሌ aqueous solution of a base it turns the color of red litmus paper into blue red ሆኖ ወደ blue convert ያደርጋል የፌኖልፍታሊንን ወደ ፒንክ ኮንቨርት ያደርጋል ሜቲል ሬድን ወደ yellow and universalist indicator ደግሞ ወደ blue or sometimes ወደ purple convert ያደርጋል so ይሄ አንዱ መንገድ ነው አንድ ሶሉሽን ቤዝ ይሁን አይሁን የሚለውን ነገር ለመለየት ምን ተጠቀምበት አንደኛው ሜተድ ይሄ ነው instead of testing instead of ከመቅመስ so ይሄ የሚሆንበት ምክንያት ምንድነው ሃይድሮክሳይድ አየን ኮንሰንትሬሽን ስላላቸው የበውስጣቸው ሃይድሮክሳይድ አየን ስላላቸው ማለት ነው ልክ አሲዶች የኢንዲኬተር ከለር ቼንጅ የሚያደርጉት according to the hydrogen ion concentration እንደነበረው ሁሉ ቤዞችም ይሄንን ከለር ቼንጅ የሚያደርጉት according to their hydroxide ion concentration ነው ማለት ነው the other one is alkalis release hydroxide ion in aqueous solution ይሄ እንግዲህ one of the bases one ነው የአርሃነስ ቤዝ ብለን ዲፋይን የምናደርግበት ዋናው ነገር ይሄ ነው ቤዞች ሃይድሮክሳይድ አየንን ሪሊዝ ያደርጋሉ ሶ ሃይድሮክሳይድ አየንን ሪሊዝ የሚያደርጉት በሁለት አይነት መንገድ እንደሆነ ተነጋግረናል አንዳንዶቹ አዮኒክ የሆኑ ሜታሊክ ሃይድሮክሳይዶች ዲሶሺየት ሲያደርጉ ሜታል ካታየንና ሃይድሮክሳይድን ፕሮዲዩስ ያደርጋል እንደ አሞኒያ ያሉት ደግሞ ከውሃ ጋር ሪአክት አድርገው አሞኒየም ሃይድሮክሳይድ ፕሮዲዩስ ያደርጋሉ ያ አሞኒየም ሃይድሮክሳይድ ዲሶሺየት ሲያደርግ አሞኒየም አየንና ሃይድሮክሳይድ አየንን ፕሮዲዩስ ያደርጋል ማለት ነው so this is the ionic part the other property is the neutralization reaction okay ቤዞች ከአሲድ ጋር ሪአክት በሚያደርጉበት ጊዜ ኒውትራላይዜሽን ሪአክሽን ያካሂዳሉ ኒውትራላይዜሽን ሪአክሽን ማለት ፕሮዳክቱ ምንድነው ሳልት ፕላስ ዋተር ኦኬ ሳልት ፕላስ ዋተር ፕሮዲዩስ ያደርጋሉ ማለት ነው ቤዝ ከአሲድ ወይንም ከአሲዲክ ኦክሳይድ ጋር ሪአክት ያደርጉ ሳልት and water ፕሮዲዩስ ያደርጋሉ ለምሳሌ ሶዲየም ሃይድሮክሳይድ ከኤችሲኤል ጋር ሪአክት ያደርግ ሶዲየም ክሎራይድ እና ዋተር ፕሮዲዩስ ያደርጋል again ሶዲየም ሃይድሮክሳይድ ከካርበን ዳይኦክሳይድ this is acidic oxide ሪአክት በሚያደርግበት ጊዜ ሶዲየም ካርቦኔት እና ዋተርን ፕሮዲዩስ ያደርጋል this is salt okay neutralization reaction ምንለው ይሄንን ነው ማለት ነው aqueous solution of bases conduct electricity okay aqueous solution እንግዲህ አንድ ሶሉሽን አንድ ነገር ኤሌክትሪክ ኮንዳክት የሚያደርገው በሁለት አይነት መንገድ እንደሆነ እናቃለን አንደኛው ሜታሊክ ኮንዳክቲቪቲ ምንለው ነው ሁለተኛው ደግሞ ኤሌክትሮላይቲክ ኮንዳክቲቪቲ ምንለው ነው ሜታሊክ ኮንዳክቲቪቲ ለሜታሎች due to their metallic bond እና የሲ ይሄ ቫለንስ ኤሌክትሮን ሲ የሚባለው ሞዴል አማካኝነት ኤሌክትሪሲቲን ኮንዳክት ያደርጋሉ but ionic compounds ደግሞ when they are in aqueous solution or in molten state በሚሆኑበት ጊዜ ምን ኮንዳክት ያደርጋሉ electricity because they have ions so ለምሳሌ ሶዲየም ሃይድሮክሳይድን ብንወስድ ዲሶሺየት በሚያደርግበት ጊዜ ይሄ ሶዲየም ሃይድሮክሳይድ ምን ፕሮዲዩስ ያደርጋል ሶዲየም እና ሃይድሮክሳይድ አየንን ዲሶሺየት ያደርጋል this is cation ይሄ ደግሞ አናየን ስለዚህ ሶሉሽን ውስጥ በሚሆንበት ጊዜ እነዚህ ካታዮኖችና አናዮኖች ምን ያደርጋሉ ሙቭ ያደርጋሉ ኦኬ ሙቭ በሚያደርጉበት ጊዜ they electricity ኮንዳክት ያደርጋሉ ማለት ነው ስትሮንግ ቤዞች ስትሮንግ ኤሌክትሮላይቶች ናቸው ዊክ የሆኑ ቤዞች ደግሞ ዊክ ኤሌክትሮላይቶች ናቸው ማለት ነው ኦኬ ሶ እንግዲህ ተማሪዎች ስለ ቤዞች that's an introduction part ስለ ጀነራል ፕሮፐርቲያቸው ስለ አይነታቸው ስለ ጥቅማቸው በዚህ አይነት መንገድ ዲስከስ አድርገናል በሚቀጥለው ቪዲዮ ደግሞ በሌላ ኮንቴንት እንገናኛለን I hope ጥሩ ነገር እንዳገኛችሁ ገምታለሁ ስለነበረን ቆይታ አመሰግናለሁ